ይከናወንላችሁ። በሞገስ ውጡ፣ በሞገስ ግቡ። የሺህ ዓመቱ ጉዳይ በአንድ ዓመት ይከናወንላችሁ። በጌታ በኢየሱስ ክርስቶስ ስም ግንባራችሁ እንደ ቡላት ድንጋይ የጠነከረ ይሁን። ጠላቶቻችሁ ከእግራችሁ በታች ይረገጡ። እግዚአብሔር የምትኖሩበት ስፍራ ይስጣችሁ። በጌታ በኢየሱስ ክርስቶስ ስም በእህላችሁ ብሩክ ሁኑ። በመኝታችሁ ብሩካን ናችሁ። በጓዳችሁ በኢየሱስ ስም የእግዚአብሔር በረከት ሞልቶ የተረፈ ይሁን። ልምላሜ መታወቂያችሁ ይሁን። ልምላሜ መታወቂያችሁ ይሁን። በጌታ በኢየሱስ ስም መስጠት መታወቂያችሁ ይሁን። ማስታረቅ መታወቂያችሁ ይሁን። ሰላም ንግግራችሁ ይሁን። በጌታ በኢየሱስ ስም እግዚአብሔር አምላክ በየዕለቱ ኃይላችሁን ያድስ። በየዕለቱ አቅማችሁን ያድስ። የረሳችኋቸውን በረከት የረሳችኋቸውን ተስፋዎች በኢየሱስ ስም ይፈጽምላችሁ። በኢየሱስ ስም የተነገራችሁ ያ የሰማችሁት ያ በጆሮአችሁ እንደሰማችሁት እንዲሁ በዓይናችሁ የምታዩበት ዘመን ከፊት ለፊታችሁ እግዚአብሔር ያዘጋጅላችሁ። በኢየሱስ ስም ያዘጋጅላችሁ። ከመልካም ነገር አትጉደሉ። ከመጥፎ ነገር ጋር በኢየሱስ ስም አትገኙ። በዚህ ምድር ኦርደር የተደረገ በረከት ሁሉ የእናንተን ቤት አይለፍ። የእግዚአብሔር በር የእግዚአብሔር በር የእግዚአብሔር በር ይከፈትላችሁ። የእግዚአብሔር በር ይከፈትላችሁ። የእግዚአብሔር ባለጠግነት በራችሁን ያንኳኳ። በኢየሱስ ስም ከዚህ ስትመለሱ የጥያቄያችሁን መልስ አግኙት። አግኙት፣ አግኙት። በኢየሱስ ስም ታክሲ ውስጥ ስትገቡ የጥያቄያችሁን መልስ አግኙት። መንገድ ላይ አግኙት። ስራ ቦታችሁ አግኙት። የተከለከላችሁት ሁሉ ይፈቀድ። የተያዘባችሁ ሁሉ ይለቀቅ። የተዘጋባችሁ ይከፈት። የሞተባችሁ በሕይወት ይኑር። የጠፋባችሁ ይገኝላችሁ። የተወሰደባችሁ እሱ ብቻ አይደለም እጥፍ ሆኖ በምርኮ ይመለስላችሁ። ዳዊት የተወሰደችበትን ሚስቱን ብቻ ሳይሆን ምርኮ ሁሉ እንደተቀበሉ በጌታ በኢየሱስ ስም በኢየሱስ ስም እንዲህ ይሁንላችሁ። በሽታ ከቤታችሁ ከልጆቻችሁ በኢየሱስ ስም ይራቅ። የተከለከለ ይሁንላችሁ። በኢየሱስ ስም በሽታ አያገኛችሁ። የሞት የበኩር ልጅ በሽታ አይንካችሁ። ሰላማችሁ የበዛ ይሁን። እግዚአብሔር ይጠብቃችሁ። የእግዚአብሔር ጥበቃ በዙሪያችሁ ይሁን። እናንተና የእናንተ የሆኑት ሁሉ ተጠበቁ። አንዳች ነገር አይጉደልባችሁ። አካላችሁን አይደለም ጥላችሁ ከክፉ የተጠበቀ ይሆን። ሞገስ 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 ለዘሩባቤል። የዘሩባቤል እጅ ጀምረዋለች፣ የዘሩባቤል እጅ ትጨርሰዋለች ተብሎ እንደተጻፈ እናንተ የጀመራችሁትን እናንተ ጨርሱት። የጀመራችሁትን ጨርሱት። የፍጻሜ መንፈስ የፍጻሜ ክብር በኢየሱስ ስም የምታዩበት እግዚአብሔር ዘመን ከፊት ለፊታችሁ ያርግላችሁ። በኢየሱስ ስም በኃይልና በብርታት አይደለም ተብሎ እንደተጻፈ በኃይልና በብርታት አይደለም በመንፈሴ እንጂ ተብሎ እንደተጻፈ በኢየሱስ ስም በኢየሱስ ስም ሞገስ ለእናንተ ይሁን። ሞገስ ለቤታችሁ ይሁን። በዳዊት ቤት ላይ የፈሰሰ የሞገስ መንፈስ እንዲሁ በእናንተ ላይ ይፍሰስ 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 ይፍሰስ። ልጆቻችሁ ከገበታችሁ አይታጡ። የእግዚአብሔር ባለጠግነት በኢየሱስም በእናንተ ላይ ይታይ ይገለጥ። በአንዳች ነገር አትጉደሉ፣ አትነሱ በኢየሱስም። አትበደሩ በኢየሱስም። አትበደሩ በኢየሱስም። እጃችሁ ላይ ያለ ጥቂት ነገር እየበዛ እየበዛ ይሂድ በኢየሱስም። እጥረት ውጥረት ከቤታችሁ ይውጣ በኢየሱስም። ይውጣ በኢየሱስም። ይውጣ በኢየሱስም። እግዚአብሔር ከሰው ምንጭ አይደለም የራሳችሁን ምንጭ ይክፈትላችሁ። የራሳችሁን ምንጭ ይክፈትላችሁ። የራሳችሁን ምንጭ ይክፈትላችሁ። የራሳችሁን ምንጭ ይክፈትላችሁ። በኢየሱስም ይክፈትላችሁ። የራሳችሁን ስራ ይክፈትላችሁ። የራሳችሁን ቢዝነስ ይክፈትላችሁ። በጌታ በኢየሱስም ከሰው የምትቀበሉበትን ዘመን አሳጠርኩት። ከሰው የምትቀበሉበትን ዘመን አሳጠርኩት። ከሰው የምትቀበሉበትን ዘመን አሳጠርኩት። በኢየሱስም እናንተ የምትሰጡበት ዘመን ፈጠነ። ይፍጠንላችሁ በኢየሱስም። ይፍጠንላችሁ በኢየሱስም። ይፍጠንላችሁ በኢየሱስም። እከለክላለሁ። ከሰው የምትቀበሉበትን ዘመን እከለክላለሁ በኢየሱስ ስም።
እግዚአብሔር ተዋጊ ስሙም እግዚአብሔር ነው። አንተ ተዋጊ ነህ፣ ስምህም እግዚአብሔር ነው። በማንም ያልተደረጉ ማንም እጆች ላይ ያልነበሩ በማንም አንገት ላይ በማንም እጅ ላይ ያልተደረጉ ውድ ስጦታዎችን በመንፈሴ አያለሁ። በማንም ያልተደረጉ እግዚአብሔር ሰከንድ አንድ አይደለም እንደዚህ ይለኛል፣ ህይወታችሁን ብራንድ ኒው አደርገዋለሁ። ህይወታችሁን ብራንድ ኒው አደርገዋለሁ። ከመልካም ነገር አትጎድሉም ይላችኋል እግዚአብሔር። ከመልካም ነገር ከበጎ ነገር ልጆቻችሁ ከመልካም ነገር ከበጎ ነገር አይጎሉም። በጌታ በኢየሱስ ክርስቶስም አዲስ ነገር እግዚአብሔር ያሳየኛል። አዲስ ነገር እግዚአብሔር ያሳየኛል። አዲስ ነገር ያሳየኛል። አባቴ በባለጠግነቱ ይባርካችኋል። በሱ አቅም ልክ ትዘረጋላችሁ። በሱ አቅም ልክ ትለቀቃላችሁ። በሱ አቅም ልክ ታስባላችሁ። በሱ አቅም ልክ ትዘረጋላችሁ። መሮጥ ይሆንላችኋል። አትወሰኑም፣ አትገደቡም፣ አትከለከሉም፣ አትያዙም። ትሄዳላችሁ። ፀሐይ ሙሉ ቀን እስኪሆን ድረስ እየጨመረ እንደሚሄድ እነዛ እንደ ንጋት ብርሃን በእናንተ የተጀመረ ትንሹ ነገር ኃይሉ እየጨመረ እየበዛ 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 ይሄዳል። ይበዛል፣ 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 ይበዛል። የኔ ነገር ይጨምራል። የእናንተ ነገር ይጨምራል። ኃይሉ እየጨመረ ስፋቱ እየጨመረ አገዛዙ እየጨመረ ድንበሩ አድራሻው እየሰፋ ይሄዳል። በኢየሱስም ይሄዳል። በኢየሱስም ያልተናገራችኋቸውን ጥያቄዎች አድሬስ የሚያደርግ የእግዚአብሔር መንፈስ ይለኛል። የጌታ መንፈስ ያልተናገራችኋቸውን ጥያቄዎች የእግዚአብሔርን ትንቢት መገለጥ የምትጠብቁባቸው ጥያቄዎች እግዚአብሔር አምላክ ሲነካቸው በጣቱ ያሳየኛል። ሲነካቸው በእጆች ብቻ ያሳየኛል። እዚህ ጋር እዛ ጋር በቤታችሁ ያለ በጓዳችሁ ያለ በትዳራችሁ ውስጥ ያለ በቢዝነሳችሁ ውስጥ ያለ ጥያቄዎቻችሁ ላይ መልስ የምትሰጥ የእግዚአብሔር ጣት መታለች። ዛሬ ማታ ፋይላችሁ ይከፈታል። ጥያቄያችሁ ይመለሳል። በኢየሱስ ስም መዘግየት ከዚህ በኋላ ይቆማል። ቁልፍልፍ ያሉ ነገሮች ሲፈቱ ያለው ውስብስብ ያሉ ነገሮች ይፈታሉ። ውስብስብ ያሉ ነገሮች ይፈታሉ። ምኑን ከምኑ ባደርገው ነው ያላችሁት